ለቲሾ የርሶ ኢትዮጵያን መርቋት ሀገራችንን እንመርቃት። በመጀመሪያ ስሞትንና በምን ዘርፍ ያገለገሉ እንዳለ ትንሽ መረጃ ቢሰጡን። ስሜ አምሳለቃ ብዙነሽ ገብረ ዮሐንስ ይባላል። አዎ እንግዲህ በርግጥ ታገሬ ሲወጣል በጣም ልጅ ነበርኩኝ። በልጅነቴ ያለሁት አዲስ አበባ በእግር ተሰላሌ አገሬ አዲስ አበባ ገባሁ። እናቴ እዛ ነበረች ስትኖር። መስሪያ ቤት የተቀጠርኩበት መስሪያ ቤትና የእናቴ ቤት አጠገብ ላጠገብ ነበር። ይሄን ጊዜ ቅጥር ነገር ሲናገሩ ሰማሁ። አሁን ሰምቼ እኔስ ብቀጠር አልኩ። ልጅ ነሽ አትችይም አሉ። እችላለሁ አልኩ። አንደኛው አይሆንም ሲል አንደኛው ታዳጊ ናት ትግባ አለ እና ባት ይታያል በዛም ጊዜ አይቶ ታዳጊ ናት ትግባ አለ። ገባሁ፣ ስልጠና ገባሁ። ሰልጥኜ አዲስ አበባ ነው ሰልጥኜ ይርጋለም የስራ ምድብ ደረሰ። ይርጋለም ገባሁ። ተይርጋለም የስራ እድሌ ደግሞ ወላይታ ደረሰኝ። ወላይታ ስሰራ መቼም ሰው ሲኖር ተሁሉም ነገር ወደ እንትን አይልምና አይቀርምና አሁን ለጋብቻ ደረስኩኝ። ጋብቻ ደረስኩኝ። አዎ አገባሁኝ። ከዛን እግዚአብሔር ይመስገን አሁን ልጆች መውለድ ጀመርኩ። ተጀመሩ ስራዬንም ልጆቹንም እኩል አሳደግኩኝ። ልጆቼም ያው ሴቶች ናቸው። ወንድ አንድ ነበረ። አንዱ እንግዲህ እግዚአብሔር የፈቀደ ሆነ። እኔ ከልጆቼ ጋር አለው እስካሁን እኖራለሁ። መንግስት ያረገልኝም ውለታ መቼስ እንደ ስራዬ ጡረታም ሰጥቶኛል፣ ማዕረግም ሰጥቶኛል። ማንም ያላገኘም ማዕረግ ነው የሰጠኝ በወቅቱ። ምክንያቱም ጸባይ ነሽ፣ ጸባይ አለሽ፣ ይገባሻል ብሎ ነው የሰጠኝ። እድሜም ያው መኖር ጀመርኩ እስካሁን አለው ማለት ነው። እግዚአብሔር ይመስገን። ያሉትን ልጆቹን እግዚአብሔር ይባርክሉ። ረጅም እድሜም ከዚህ በላይ የምንመኝልዎታለን። 50 አለቃ ለሀገር ብዙ ውለታን የዋሉ ኖትና አሁን የምናየው በኢትዮጵያ ውስጥ ያለ ነገር ኢትዮጵያ ሰዎች በጣም ሲያዝኑ ረግመዋት የሚያልፉበት ነገር አለ ከሚደርስባቸው ነገር የተነሳ ማለት ነው። ነገር ግን ይህ ፕሮግራም ዋና ዓላማው ምንድነው? ኢትዮጵያን መርቆ ለትውልድ ማስተላለፍ ነው። መርቆ ያለውን ሁኔታ ብዙ ችግሮችን ቢኖሩ ይቅር ተባብለን መጪዋን ኢትዮጵያ ትልልቅ እናቶች አባቶች መርቀዋት እንዲያልፉ ትንንሾችም ወጣቶችም እንዲመርቁ እንፈልጋለንና እንግዲህ ዛሬ የመጣነው እችን ውብ የሆነችውን ሀገራችንን እግዚአብሔር ለወደፊት
ትውልድ እንዲቀጥልባት አሁንም ያለውን ነገር እግዚአብሔር እንዲያስተካክል እርሶ ውስጥ ያለውን ልጆቾትን እንደሚመርቁ ከዛ በላይ ደስ እያሉት ሀገርን እንዲመርቁ ሀገርን መርቁ የሚል ፕሮግራም ነውና እዚህ ባንዲራ ላይ በደንብ መርቀው የነገ ትውልድ አሉና እነሱን ያለብሱልናል ማለት ነው። እሺ አመሰግናለሁ። ኢትዮጵያ ውብ የሆነች መልካም ትውልድን ያፈራች ይደጉባት፣ ለወግ ማዕረግ ይብቁባት፣ ለመተካካት ይድረሱባት። ማንኛውም ሰው አንድ እንጨት ዘላለም አይቆምም፣ መተኪያ ያስፈልገዋል። በመተካካት ትውልድን በመተካት አገር ጠባቂ ወገን አክባሪ የሚሆነውን ትውልድ ልጆቿን ትባርክ። ኢትዮጵያ ትባረክ። ምንጊዜም ትባረክ። ልጆቻችንን ይደጉ፣ ያስታሳድግልን። በትምህርትም በማግኘትም በማንኛውም ልጆቻችንን ይጠብቅልን። ልጆቻችን ካሉ ሁሉ ነገር አለ። እናንተ ብትኖሩ ነው ዛሬ ይሄንን ትንፋሽ እንኳን ያወጣሁት። ምን ትንሽ አንዳንድ ነገሮች በሆዴ ይኖሩ ነበር፣ አውጥቻለሁ። ደስ ብሎኛል። ደስ ይበላችሁ፣ ተባረኩ፣ ዘራችሁ ይባረክ። ለኢትዮጵያ ሀገራችሁን በሰላም በደስታ አገልጋይ ሆኑ፣ አግኙበት፣ ክበሩበት፣ ውለዱበት፣ ድመቁበት። እርሶ የሀገር ባለውለታ እንደሆኑ ያውቃሉ የሚል ካርድ ነው፣ በለቲሹ የተዘጋጀ ነው። ምናልባት ከሀገሮ ብዙ ነገር ጠብቀው ይሆናል፣ ነገር ግን የጠበቁትን ያህል አላገኙም። ለመጪው ትውልድ ግን ሁሉን ትተው ኢትዮጵያን መርቀዋል። እርሶ ሲመርቁ እኛም አሜን ብለናል። እናመሰግናለን። ሀገራችን ሰላም ትሁን ይላል። 50 አለቃ እናመሰግናለን። እግዚአብሔር እድሜ ይስጦት። አሁንም ልጆቹን ሰላም ያርግሎት። በጣም ነው የምናመሰግነው። እናመሰግናለን። እናመሰግናችኋለን። እናመሰግናችኋለን ልጆች